ሲፈጠሩ ያየናቸው ክፍተቶች አሉ። ለምሳሌ ድምፅ ያልሆኑን ኦርቶዶክሳውያን ነበሩ። መፍታቸው ነው። ድምፅ አለመሆን መፍት ነው። ማንም ያስገደው የለም ድምፅ ተብሎ ማለት ነው። ለእኛ ሳይሆን ግን ድምፅ መሆን ያለባችሁ ለቤተ ክርስቲያን ነው። ያለ ድምፅ ያልሆኑን ስንል ኔክስ እፎይ ጲላጦስ ቢገደል ቢጠፋ እንትን ቢል ኔክስ የሚመጡ ትውልዶች ይፈራሉ። ያ እንዳይሆን ለቤተ ክርስቲያን ካለን አንጻር ነገሮች በሕግ እንትን እንዲሉ ድምፅ መሆን ብትችሉ አሪፍ ነው። ድምፅ አለመሆናችሁ ግን መፍት ነው። አለመሆናችሁ መፍት ቢሆንም ግን ደግሞ ለሙስሊሞች መፍት ይሆናሉ። እንትን ይሆናሉ፣ ድምፅ ይሆናሉ። ለሙስሊሞች ድምፅ ይሆናሉ። በጣም የሚያሳዝን ሁኔታ ማለት ነው። ለእኛ ድምፅ አለመሆን መፍታቸው ነው። ቢሆኑ መልካም ነበረ። ለአንድ ቤተክርስቲያን እስከሰራን ድረስ አይ አልሆንም ካሉ መፍታቸው ነው። ዝምታ አሪፍ ነበረ። ለሙስሊሞች ግን ድምፅ ሆነው እኛን አሳልፈው ለመስጠት ብዙ የታገሉ ነበሩ። እውነት ለመናገር አብዛኞቹ እንደዚህ አይነት ሰዎች በጣም የሚያሳዝን ሁኔታ 2-3 መስቀል የሚያጠልቁ ናቸው። ደግሞ አይዶን የትኛው ገዳም ላይ ወይም የትኛው ቤተክርስቲያን ላይ ትልልቅ የመስቀል 2-3-4-5 ስላጠለቅ አማኝነት የተባልክበትን ባላቅም እንደዚህ አይነት ሰዎች 4-5-6 መስቀል በአንድ አንገታቸው ላይ አድርገው ለሙስሊሞች ድምፅ እየሆኑ ነበረ። እንደዛ ባታደርጉት ለወደፊቱ አሪፍ ነው። እንደዛ አታደርጉት። በሁለተኛ ደረጃ ኦርቶዶክሳውያን ሆናችሁ ሃይማኖትን በፖለቲካ አለዝባችሁ ለማስመታት እኛን በጣም የጣራችሁ ኦርቶዶክሳውያን ነበራችሁ። ይህም የታዘብናችሁ ነው። በጣም በሚያሳዝን ሁኔታ ኦርቶዶክስ ሆናችሁ ከዛ ከፖለቲካ ጋር ሃይማኖቱን አገናኝታችሁ ከዛ ደግሞ መልሳችሁ ከሃይማኖቴ መዳኛዬ ፖለቲካዬ ነው ሲሉ ነበረ። ማለት እንደነዚህ አይነት ሰዎች ወርጄ ባላወራ ደስ ይለኛል። እኛ መዳኛችን ኦርቶዶክስ ሳይሆን አማራነት ነው የሚሉም ነበሩ። ሶሪ ቃሉ ባልጠቅሰው ደስ ይለኝ ነበር። ሰማለኝ እና እንደዚህ አይነት ነገር ስታደርጉ የነበራችሁ ፖለቲከኞች ወደ ቀልባችሁ ብትመለሱ መልካም ነው። እፎይ አማራ ነው፣ የአማራ ተላላኪ ነው፣ የፋኖ ተላላኪ ነው። እፎይ የኦነግ ተላላኪ ነው። እፎይ ኦሮሞ ነው። እፎይ የኤርትራ መንግስት ተላላኪ የሻዕቢያ መንግስት የቀጠረው ነው። እፎይ የግብፅ ተላላኪ ነው። እና እፎይን አንድ ቦታ አንዱ የሆነ ኮረጆ ውስጥም መመደብ አልቻሉም። ግን ብድግ ይልና እፎይ የፋኖ ተላላኪ ነው ይላል። እፎይ የብልጽግና ተላላኪ ነው ይላል። እፎይ የኦነግ ተላላኪ ነው ይላል። ምንም መረጃ የላቸውም። ግን የማንም ተላላኪ እንዳልሆንኩ ስለማውቀው ማለት ነው። እና በዚህ መጠን ኦርቶዶክሳውያን ሆናችሁ በተቻላችሁ መጠን ጥንቃቄ አድርጉ። ለእኔ ችግር የለውም። ራሴን እስከማውቀው ድረስ አይደለም ኢትዮጵያ ውስጥ ያለን ብሔር ከኢትዮጵያ ውጭ ያለንም ብሔር ምፈርጅ ሰው አይደለውም። የብሔር ቆጠራ ውስጥም ምገባ አይነት ሰው ተራ ሰው አይደለውም። በእንደዚህ አይነት ነገር ደግሞ ልታመጡብኝም የምትችሉ አይደላችሁም።